እንዴት ሰነበታችሁ? ሊዲያ ሐዲስ እባላለሁ። በልጆች ሁለንተናዊ እድገት ባለሙያ ነኝ። ዛሬ ወደ እናንተ ይዤ የቀረብኩት ሐሳብ ፍቺና የልጆች ህይወት የተሰኘ ነው። አብራችሁኝ እንድትቆዩ ጋብዛለሁ። ፍቺ ምንድነው የሚለውን ነገር ከስሙ በመነሳት ጀምራለሁ። ፍቺ ማለት የጋብቻ በህጋዊ መንገድ መፍረስ ወይንም ደግሞ ልጆች ሁሉ ጊዜ ከአንድ ወላጅ ጋር የነበራቸው ግንኙነት ሲቋረጥ ማለት ነው። ፍቺ የልጆችን ዓለም የሚያዘባርቅ የሚያናጋና በአባትና በእናት የማደግ መብታቸውን አሳጥቶ በአንድ ወላጅ ብቻ እንዲያድጉ የሚያስገድድ ሁኔታ ነው ማለት ነው። ጥናቶች እንደሚነግሩን ከሆነ ብዙ ጊዜ የፍቺ ምክንያቶች ተብሎ የሚጠቀሱት ኃላፊነት ያለመወጣት ችግር፣ ያለመታመን፣ ሁሉ ጊዜ መጨቃጨቅ፣ ግልጽ ውይይት አለማድረግ፣ በሱስ መያዝ፣ እድሜ ሳይደርስ ማግባት፣ የገንዘብ እጥረትና ስለ ጋብቻ የተሳሳተ ግንዛቤ ይዞ ወደ ትዳር መግባት ናቸው። ጥንዶች እነዚህ ነገሮች በሚገጥሟቸው ጊዜ ቶሎ ብለው ትክክለኛ የባለሙያ ምክር፣ የጋብቻ ስልጠናዎችንና ቤተሰባዊ ዕውቀት ሊያገኙበትን የሚችሉበትን መንገድ ፈልገው ችግሮቻቸውን ካልፈቱ ወደ ፍቺ ይሄዳሉ ማለት ነው። ይህ በሚሆንበት ጊዜ ደግሞ በልጆች ላይ የስሜት መረበሽን፣ የባህሪ መቀየርና ትምህርት የመቀበል ችሎታቸው ላይ ተጽዕኖን ያደርጋል ማለት ነው። በተፋታ ቤተሰብ ውስጥ የሚያድጉ ልጆች የስነ ልቦና ጉዳታቸው በአባትና በእናት ካደጉ ልጆች ይልቅ ከፍ እንደሚል ጥናቶች ያመለክታሉ። የልጆች የስነ ልቦና ጉዳት እንደየእድሜያቸው ይለያያል። ቶድለርስ ከ1 እስከ 2 ዓመት ያሉ ልጆች፣ በዚህ እድሜ ክልል ያሉ ልጆች ፍቺ በሚገጥማቸው ጊዜ ለምንና እንዴት እንደተፈጠረ ላይረዱ ይችላሉ፣ አይረዱትም። ግን ሁሉ ጊዜ የሚያዩት ፊት፣ ሁሉ ጊዜ የሚንከባከባቸውን ሰው እንዳጡት ይረዱታል። ስለዚህ ይሄን ስሜት በመነጫነጭ፣ በመረበሽ ሊገልጹት ይችላሉ ማለት ነው። ከዚህ የተነሳ የደህንነት ስሜታቸውን ያጡታል። ይሄ ስሜት ደግሞ የእድገት ደረጃቸው ላይ ዴቨሎፕመንታል ማይልስቶን የምንለው እንደ ሞተር ስኪል፣ ኮግኒቲቭ ዴቨሎፕመንታቸው ላይ የተወሰነ ተጽዕኖን ያመጣል ማለት ነው። ፕሪስኩል ኤጅ የሚባለው ከ3 እስከ 5 ዓመት ያሉ ልጆች፣ በዚህ እድሜ ልጆች ፍቺ በሚገጥማቸው ጊዜ መበሳጨት፣ እርካታ ማጣት፣ ከጓደኞቻቸው ጋር ጨዋታ የመቀነስ፣ ወንዶች ከሆኑ ደግሞ በመረበሽና በመጣላት ስሜታቸውን ሊገልጹ ይችላሉ። ሴቶች ከሆኑ ደግሞ ከእድሜያቸው በላይ የሚጨነቁና የሚያስቡ ይሆናሉ ማለት ነው። ስኩል ኤጅ የሚባለው ከ6 እስከ 8 ዓመት ያሉ ልጆች ናቸው። በዚህ እድሜ ክልል ያሉ ልጆች ሀዘናቸውን በለቅሶ ወይንም ደግሞ በመጮህ መግለጽ ይፈልጋሉ። ጥሎ የወጣውን ወላጅ በጣም ይናፍቃሉ። እንዲሁም ደግሞ ራሳቸውን የፍቺ ምክንያት አድርገው ራሳቸውን በመቁጠር ሊወቅሱ ይችላሉ። ራሳቸውን ጥሎ በወጣው ወላጅ ደግሞ ክደት እንደተፈጸመባቸውና ከዚህ የተነሳ የማይወደዱ እንደሆኑ ራሳቸውን በመቁጠር ስለ ራሳቸው ዝቅ ያለ አመለካከት ወይም ደግሞ ዝቅተኛ የሆነ በራስ መተማመን ሊፈጥርባቸው ይችላል ማለት ነው። ሚድል ቻይልድሁድ የምንለው ከ9 እስከ 12 ዓመት ያሉ ልጆች ናቸው። በዚህ እድሜ ክልል ውስጥ ያሉ ልጆች ፍቺ በሚገጥማቸው ጊዜ ሀዘን ይሰማቸዋል። ይህ ሀዘን ደግሞ ወደ መነጫነጭና ወደ መናደድ ይወስዳቸዋል። ባህሪያቸው ተናዳጅ ወደ መሆን ይመጣል ማለት ነው። ለፍቺው ሁለቱንም ወላጆች ተወቃሽ ያደርጋሉ። በተለይ ደግሞ ጥሎ የወጣውን ወላጅ ወይም ደግሞ ፍቺውን የጠየቀውን ወላጅ በጣም ይወቅሳሉ። ከአንደኛ ወላጅ ጋር የመወገን ነገር ያሳያሉ። እንዲሁም ደግሞ ጥሎ ከወጣው ወላጅ ጋር ጊዜ ማሳለፍ ፍላጎታቸው በጣም ይቀንሳል። ስለ ትዳሩ መፍረስ በጣም ይጨነቃሉ። የወላጆቻቸው የገንዘብ ሁኔታ፣ የጤና ሁኔታ፣ የደህንነት ሁኔታ በጣም ያሳስባቸዋል። ከዚህ የተነሳ አቅመቢስነት ይሰማቸዋል፣ ተስፋ ይቆርጣሉ። ይሄ ስሜት ደግሞ በትምህርታቸው ላይ ተጽዕኖን ያመጣል ማለት ነው። ከዚህ የተነሳ ትምህርታቸው የመቀነስ ነገር ይኖራል ማለት ነው። ከኩዮቻቸው ጋር
ተስማምቶ የመጫወት ችግር ይገጥማቸዋል። የአካላዊ ህመም፣ ራስ ምታት፣ ጨጓራ እንደዚህ አይነት ነገሮችን ከማሰብና ከመጨነቅ የተነሳ እንደዚህ አይነት ህመሞችን ሊያስተናግዱ ይችላሉ ማለት ነው። አዶለሰንት የምንለው ከ12 እስከ 18 ዓመት ያሉ ልጆች ናቸው። በዚህ እድሜ ክልል ያሉ ልጆች ፍቺ በሚያጋጥምበት ጊዜ ህፃናት እንደሆኑት ልጆች ብዙ ፍቅርና የቤተሰብ ክትትል የሚያስፈልጋቸው ሰዓት ባለመሆኑ እንደ ህፃናቶቹ በጣም ላይጎዱ ይችላሉ። ነገር ግን ጥብቅ የሆነው የቤተሰብ ክትትልና ቁጥጥር ስለሚላላ ወደ አላስፈላጊ ህይወት ውስጥ የመግባት እድላቸው ሰፊ ይሆናል ማለት ነው። አላስፈላጊ የሆኑ ጓደኝነትን ይመሰርታሉ። ወደ ሱስ ውስጥ የመግባት ነገራቸው ይጨምራል። በትምህርታቸው ይቀንሳሉ። እንዲሁም ደግሞ ድብርት ውስጥ ይገባሉ። ከቤተሰብ ጋር የመቀላቀል ከቤተሰብ ጋር ጊዜ አብሮ የማሳለፍ ነገራቸው በጣም የሚቀንስ ይሆናል ማለት ነው። ሲያስቡ ወደፊት እቅድን ለማቀድ ሲያስቡ ተስፋ መቁረጥ በጣም ይፈታተናቸዋል። ሴቶች ከሆኑ ደግሞ ጋብቻን የመፍራት ነገር ያጋጥማቸዋል ማለት ነው። ፍቺ በልጆች ላይ የሚያመጣውን የጉዳት መጠን ለመቀነስ ጥናቶች 3 ነገሮችን ያስቀምጣሉ። አንደኛው ወላጆች ከልጆች ጋር የሚያደርጉት ግልጽ የሆነ ውይይት ነው። ምን ማለት ነው? ጥንዶቹ ፍቺው ከመፈጸሙ በፊትና በኋላ የልጆቹን የእድሜ ደረጃ በሚመጥን መንገድ ስነ ልቦናቸውን በማይጎዳ ቋንቋ የተፈጠረውን ነገር ልጆቹ በሚመጥናቸው ያስረዷቸው ይገባል ማለት ነው። እንደዚሁም ደግሞ ከሌላኛው ወገን ጋር መልካም የሆነ ግንኙነት በመፍጠር የትምህርት፣ የምግብ፣ የልብስና የመኖሪያ ድጋፍ እንዳይጓደል ካደረጉ የፍቺው ጉዳት በልጆች ላይ ይቀንሳል ማለት ነው። ሁለተኛ የወላጆች የግጭት መጠንና የልጆቹ ተጋላጭነት ነው። ወላጆች በልጆቻቸው ፊት የሚያደርጉት የቃላት ልውውጥ፣ አካላዊ ግጭቶች በልጆቹ አእምሮ ተቀርጾ ስለሚቀር ወላጆች ግጭቶችን በልጆች ፊት ላለማድረግ የሚችሉትን ሁሉ ሊያደርጉ ይገባል ማለት ነው። ሶስተኛው የወላጆች የልጅ አስተዳደግ ክህሎት ነው። ወላጆች በትክክለኛ የልጅ አስተዳደግ ዕውቀት ራሳቸውን የሚገነቡ ከሆነና በዛ መሰረት ልጆቻቸውን የሚያሳድጉ ከሆነ እንዲሁም ደግሞ ፍቺ በሚገጥምበት ጊዜ ልጆች የስሜት መረበሽ ስለሚገጥማቸው ከዛ ስሜት እንዲወጡ ትክክለኛ የባለሙያ ምክር እንዲያገኙ ልጆቻቸውን የሚያግዙ ከሆነ የልጆች የስሜት ጉዳት ይቀንሳል ማለት ነው። በተጨማሪ በዚህ ጉዳት ውስጥ የሚያልፍን ቤተሰብ ለማገዝ የሃይማኖት ተቋማት ሚና በጣም ከፍተኛ ነው። ብዙ ጊዜ እንደዚህ አይነት ችግር በሚገጥመን ጊዜ ወደ ሃይማኖት ተቋማት መሄድ ወይም ደግሞ ወደ መንፈሳዊ አባቶች በመሄድ እርዳታን መፈለግ የተለመደ ነገር ነው። ስለዚህ በዚህ ጉዳት ውስጥ ያለፉ ቤተሰቦችን ልጆችንም ወላጆችንም ለማገዝ የሃይማኖት አባቶች ሚና ከፍተኛ ነው። መንፈሳዊ ድጋፍ መስጠት እንዲሁም ደግሞ በሙያው ልምድ ካላቸው ሰዎች ጋር በመሆን የተለየ ድጋፍ ለቤተሰቡ በመስጠት ካለባቸው ወይም ደግሞ ከደረሰባቸው ጉዳት እንዲወጡ ማገዝ ያስፈልጋል ማለት ነው። እንግዲህ ስናጠቃልለው ፍቺ በልጆች ሕይወት ላይ የአጭርና የረጅም ጊዜ ጉዳት ያለው በመሆኑ ወላጆች ይህ ችግር ወደ ቤታቸው እንዳይገባ ራሳቸው ላይ በጣም ሊሰሩ ይገባል ማለት ነው። ለልጆቻችን ልንሰጣቸው የሚገባን ከወላጅ ፍቅር የሚበልጥ ስጦታ የለም። ስለዚህ ትዳራችንን በመጠበቅ ለልጆቻችን የአባትና የእናት ፍቅር እንዳይለያቸው በማድረግ ለልጆቻችን የምንችለውን ውድ ስጦታ ልንሰጣቸው ይገባል ብዬ ሐሳቤን አጠቃልላለሁ።